በኢሳይያስ 60 በቁጥር 1 ላይ የእግዚአብሔር ቃል እንደዚህ ሲል ይናገራል። ስለ ጽዮን ሲናገር ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺና አብሪ ብሎ ስለ ጽዮን የመጣ ትንቢት እዚህ ጋር እንመለከታለንና በዚህ ቃል ላይ ሁለት ነገሮችን እንመለከታለን። አንደኛው ምንድነው? ፖዚሽን ነው። ተቀምጣ ነበር ማለት ነው ጽዮንና እንድትነሳ የእግዚአብሔር ቃል ያዛታል። ሁለተኛው ነገር ደግሞ ዲዩቲዋ ነው። ማብራት ነበረባትና እንድታበራ ይነግራታልና ጌታ ኢየሱስ በማቴዎስ ወንጌል ላይ ሲያስተምር የተራራው ስብከት ላይ ምን አለ? መብራትን አብርተው ከዕንቅብ በታች አያስቀምጡትም፣ ነገር ግን ለሰው ሁሉ እንዲታይ ከፍ ያለ ቦታ ላይ ይሰቅሉታል ብሎ ተናገረና ይህ መብራት በቤት ውስጥ ስለምናበራቸው መብራቶች አይደለም ጌታ ኢየሱስ እዚህ ቦታ ላይ እየተናገረ ያለው። እዚህ ቦታ ላይ እየተናገረ ያለው እናንተ የዓለም ብርሃን ናችሁ ብሎ ቀጥሎ የትምህርቱን ፍቺ ያስተምሯቸዋልና ማብራት ካለብን ወይም ደግሞ ለተለያዩ ሰዎች የእግዚአብሔር መልእክት መስጠት ካለብን በዚህ ዓለም ላይ ጨለማ በሆነው ዓለም ላይ የእግዚአብሔርን ቃል በኃይል መናገር ካለብን ለጓደኞቻችን ደግሞ ማካፈል ካለብን ሁለት ነገር ከኛ ይጠበቃል። አንደኛው ፖዚሽናችን፣ ተቀምጠን ማብራት አይሆንም። ከዕንቅብ በታች ተቀምጠን ልናበራ አንችልም። ፖዚሽናችን፣ ትክክለኛውን ፖዚሽናችንን በመጀመሪያ ልንይዝ ያስፈልጋል። ሁለተኛው ነገር ዲዩቲያችንን ማወቅ ነው። የመጣ ነው እዚህ ምድር ላይ ያለ ነው ከእግዚአብሔር ብርሃን የተካፈል ነው በክርስቶስ ኢየሱስ መልሰን እንድናበራው እንጂ በመጋረጃ ሸፍነን እንድናስቀምጠው አይደለምና ይህንን ቪዲዮ የምትመለከቱ በሙሉ ይህንን ነገር ልነግራችሁ እፈልጋለሁ። ካላችሁበት ከማንኛውም አይነት ፖዚሽን የእግዚአብሔር ካልሆነ ፖዚሽን ተነስታችሁ እንድታበሩ፣ ፖዚሽናችሁን እንድትይዙ፣ እንደገና ዲዩቲያችሁን እንድትወጡ አደራላችሁ እፈልጋለሁ። መልካም ቀን።